ትልቅ ነገር ምንድን ነው? አንድ ሰው ተነስቶ አይ ለእኔ ትልቅ ነገር በቃ ኢየሱስ ክርስቶስ ነው ሊል ይችላል። ጥሩ ነው። ትልቅ ነገራችን ለሁላችንም ክርስቶስ ኢየሱስ ነው። ትልቁ ነገራችን ለሁላችንም ክርስቶስ ኢየሱስ ነው። ግን ያ ክርስቶስ ኢየሱስ ደግሞ ያስተማረው ትምህርት አለ። ትልቁ እርሱ የኛ ትልቋችን ጌታችን ኢየሱስ ነው ካልን እርሱ ያስተማራቸው ትምህርቶች አሉ። እርሱ እንድንቀበላቸው ያዘዘን ነገሮች አሉ። የእርሱ ትእዛዛት ላይ አለመስማማት አለ። ይህ ታላቁ ጌታችን አምላካችን ክርስቶስ ኢየሱስ ሲቀበሉ ሁለቱም ሰ የትኛው ናችሁ ብዬ አስባለሁ። እንግዲህ ያው 100% እርግጠኛ ባልሆንም ግን ትኖራላችሁ ብዬ አስባለሁ። ካላችሁ ብቅ በሉና ፕሮቴስታንቲዝም እንትን ወክ እያላወራም ግን ለምሳሌ ሉተራን ግን ለምሳሌ በሪፎርምድ በኩል የመጣውን ወይ ምናምን ብቻ ብለው የሆነችዋን አንዷ ዲኖሚኔሽን ብቻ ወክለው ከእነሱ አንጻር ብቻ መመለሰው ሊሉ ይችላሉ። ይህ ራሱ የሚያመለክተው ምን ነው? የተለየ ነገር እንዳለ እና እርስ በእርስ በሚገርም ደረጃ ነው ግጭቱ መጣረሱ ምናምን ያለው እና ለእምነታቸው ታማኝ የሆኑ ፕሮቴስታንቶች ለምሳሌ በሉተራን ሳይድ ጋር በተአምር ሄጄ አልቀበልም አይነት ነገር ሲናገሩ ሰማል እና የሉተራን ቴዎሎጂ ካጠናነው አዎ ያስብላል። ምክንያቱም በሉተራን ቴዎሎጂ ራሱ አይጠራም። በቤተክርስቲያን ውስጥ ያለ ተብሎ የሚጠራ አይደለም። የጴንጤ ቸርቾች ማለት ነው። ለምን ካላችሁኝ የሉተራኖች እሺ ሰባተኛው አርቲክል ላይ ሰባተኛው አንቀጽ ላይ እንዲህ ይላል። የአውግስበርጉ የእምነት መግለጫ የሉተራኖቹ ነው። ጥንታዊ ከፕሮቴስታንት አንጻር ማለት ነው። የመጀመሪያው ማለት ይቻላል የእምነት መግለጫ ነው። እሺ ሰባተኛው እንዲህ ይላል ስለ ቤተክርስቲያን ኮንሰርኒንግ ዘ ቸርች። እሺ እንደዚህ ብለዋል። በተመሳሳይ ሁኔታ አንዲት ቅድስት ቤተክርስቲያን ለዘላለም ጸንታ ትኖራለች የሚለውን ያስተምራል። ሉተራኖች ማለት ነው። ምን የሚለውን? አንዲት ቅድስት ቤተክርስቲያን ለዘላለም ጸንታ ትኖራለች የሚለውን ያስተምራሉ። ቤተክርስቲያን ወንጌል በንጽህና የሚሰበክባት ቅዱሳት ምስጢራትም በትክክል የሚከናወኑባት የቅዱሳን ጉባኤ ናት። የቅዱሳን ጉባኤ ናት። ምን የሚደረግባት? ወንጌል በንጽህና የሚሰበክባትና ቅዱሳት ምስጢራትን በትክክል የሚከናወኑባት ቤተክርስቲያን ምንድነች ከተባለ በቃ ቤተክርስቲያንን ዲፋይን የሚያደርጉት የሚተረጉሙት ቤተክርስቲያንን የሚተረጉሙት በምን መልኩ ነው? ሉተራኖቹ ንጹህ ወንጌል የምትሰብክ መሆን አለባት። ከዛ ደግሞ ሁለተኛው ክራይቴሪያ ምንድን ነው? ቅዱሳት ሚስጥራት ጥምቀት፣ ቅዱስ ቁርባን ምናምን በትክክል የሚከናወኑባት እርሷ ጉባኤ ናት። እውነተኛ የቤተክርስቲያን አንድነት እንዲኖር ምን ያስፈልጋል? ቤተክርስቲያን አንዲት ናት። ቤተክርስቲያን አንዲት ናት። የቤተክርስቲያን አንድነት እንዲኖር ደግሞ የተለያዩ ቤተ እምነቶች እንዲኖር የወንጌል ትምህርትንና የቅዱሳት ሚስጥራት አገልግሎትን በተመለከተ መስማማት በቂ ነው። አሁን ኦኬ፣ የቤተክርስቲያን አንድነት እንዲኖር የወንጌል ላይ መስማማት አለብን፣ ቅዱሳት ሚስጥራት ላይም ግዴታ መስማማት አለብን ይላል። እነማን? ሉተራን። ለምን መስማማት የለም ማለት? ሉተራኖቹ ጥምቀት ያድናል ሲሉ ደግሞ ጸጋን እንካፈልበታለን ሲሉ ሉተራኖቹ አይተላለፍበትም ይሏል። በተለይ ከድህነት ጋር የተገናኘ ጸጋ ማለት ነው። ምን? ቅዱስ ቁርባን። አንዳንዶቹ እንደው ቅዱስ ቁርባን ሲወሰድ ይፈውሳል እንደው የሆነ ከህመም እንደውም የሙሉ ወንጌል የመሰረታዊ ክርስትና ትምህርት ማስተማሪያ የአስተማሪዎች ማስተማሪያ ጽሑፍ ላይ እንደተቀመጠው ጥምቀትም ሆነ ቅዱስ ቁርባን ምንም አይነት ጸጋ አይተላለፍባቸውም ብሎ የሚያስቀምጠው ምንም አይነት ጸጋ አይተላለፍባቸውም። ወንጌል ትምህርትንና የቅዱስ ስርዓት ሁሉም አባት ይላል። በወንጌልና ክርስቶስ ስለኛ የተወዛገበ የተለያየ ትምህርት ስለሆነ የቤተክርስቲያን አንድነት ሉተራኖቹ ጥምቀት ያድናል ስለሚሉ ጥምቀት አያድንም የሚሉ ጴንጤዎችን ከነሱ ጋር የቤተክርስቲያን አንድነት ሊኖራቸው በፍጹም አይችልም። ቅዱስ ቁርባን ላይዎች ደግሞ በተቃራኒው ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ስለሚሉ ከነርሱ ጋር የቤተክርስቲያን አንድነት ሊኖራቸው አይችልም። እዚህ ጉዳይ ላይ ማነው ትክክል? እዚህ ላይ ሉተራን በጣም በሚገባ ትክክል ናቸው። መጽሐፍ ቅዱስ በተደጋጋሚ ማለት በጣም በተደጋጋሚ ነው የእነዚህ ሚስጥራት ለድህነት አስፈላጊነት የሚያስቀምጠው እና የለም ሉተራኖች ተሳስተዋል ጴንጤዎች ናቸው ትክክል የሚል ካለ ይምጣ። ሉተራኖችን የመደገፍ ጉዳይ አይደለም፣ ያው ስለማያገባን ብዙም ሳይሆን ምንም አያገባን እውነቱን ለመናገር
ያው እኛን የሚመለከት ጉዳይ አይደለም። ግን ጴንጤው እዚህ ጉዳይ ላይ ግን ጴንጤዎች ስህተት ናቸው፣ መጽሐፍ ቅዱስ ማለት ነው። እና ከዚህ ጋር በተያያዘ እስቲ ምን አይነት ነገሮች እየተዘዋወሩ እንደሆነ የተወሰነ ቀንጨብ አድርገን ሰምተን የተወሰነ ሪፍሌክሽን ደግሞ እንሰጣለን፣ ሪፍሌክት እናደርጋለን ማለት ነው። እስቲ የምታሳዩን ነገር ካለ የሆነ አንቺ ምናምን ታዩን ነገር ካለ የሆነ አንቺ ምናምን ታዩን ነገር ካለ የሆነ አንቺ ምናምን ይሁን ይሰማል ብሮዬ? እሺ ከፍ ላድርግና እስቲ እሺ ከድምፅ የሚሰማ ከሆነ በቃ አኬ እንደተናገረው ከሰሞኑ ጋር በተያያዘ ሉትራኖች እና ፕሮቴስታንቶች ልዩነት እንዳለ ያው እዚህ ቲክቶክ ላይ መጥተዋል እና ከእነሱ የተናገሩትን ነገር እናያለን እያሳየን ማለት ነው። ትክክለኛውን ነገር ከመናገር ውጭ ምን ማድረግ እችላለሁ? በሁሉ ነገር አንድማ ብንሆን አንድ ቤተክርስቲያን ነው የምንሆነው። እንደዛ አይደለም። ልዩነታችን የታወቀ ነው። ያነባል እኮ ሰው፣ ቴክኖሎጂ አለ። የኛም ኮንፌሽን እኮ ያነባል፣ ካታኪዝሞቻችን ያነባል፣ ስኮላሮቻችንን ሁሉ እኮ ያነባሉ። እዚህ ዕቅበተ እምነት ላይ የሚሰሩ የኦርቶዶክስ ዕቅበተ እምነት እንትኖች ዝም ብለው እኮ አይደለም ያነባሉ። ስኮላሮቻችን ያነባሉ፣ ኮንፌሽኖቻችን ያውቃሉ፣ ልዩነቱን እኮ ያውቁታል። ስለዚህ ያንን ኢቨን ዲቤት ስናስጠር ሆኖ ነው ዲቤት ማድረግ ያለበት። ሉትራን ዲቤት የሚያደርግ ከሆነ ከኦርቶዶክስ ጋር ሉትራን ሆኖ ነው ዲቤት ማድረግ፣ ሪፎርምድ ሆኖ ነው ዲቤት ማድረግ ያለበት። የግድ ለምንድን ነው የምንጋጋጠው? አንድንን እያለን ለምንድን ነው እንደዚህ የምንለፋው የምንታጣራው? ለምን ጨፍልቀን አንድ ብቻ ለማድረግ ለምን እንጥራለን ነው። አሁን የእኛ እንትን ምንድን ነው? መጨፍለቅ የለብንም። የራሳችን አይደንቲቲ አለን ነው። በቃ ይሄ ነው። ገብቷችኋል? ተሰምቷችኋል የተናገረው? የሚገርም ነው። ለምንድን ነው አንድ ነን ብለን እኔ በጣም ማለት ትክክለኛ አገላለጽ ነው ማለት እኔ በውጩ ዓለም እኔ እንደዚህ አይነት ነገር ያለም አይመስለኝም እውነቱን ለመናገር። የሆነ ሉተራኑ አስበው በጣም ሉተራኖቹ በተለይ እንደዚህ ኮንዘርቫቲቮቹ በቃ ራሳቸውን ችለው የሆነ ትራዲሽን አላቸው። ያው በሉትራን ሳይድ የመጣ ትራዲሽን። ከዛ በኋላ ጴንጤኮስታሉን ስታዩ ደግሞ ሌላ ታሪክ ውስጥ ነው እና እነዚህ ሁለቱ አንድ ነን ምናምን እንደዛ በስመ አብ እንደዚህ አይነት መሟሟት የለም፣ በቃ የለም። ኢትዮጵያ ውስጥ በጣም በሚገርም ሁኔታ ፕሮቴስታንቲዝም አንድ እንደሆነ በቃ ተመሳሳይ ያው ነው ምናምን ነገር የለም። የሆነ በቃ እንደዚህ አይነት እንደዚህ የሚመስል ነገር ሰዎች ውስጥ በመክተት እንደዛ ለመስራት እየተሞከረ ያለው እና ከኦርቶዶክስ ትወጣለህ። ለምሳሌ ሰዎችን ከኦርቶዶክስ አንዱን ብቻ ምረት ብባል እኔ እኮ ኢቭን አመጣሁት የእኔን ኢፍ ሳትመልስ በኢፍ ሰራ ይታል። ስለዚህ ፖይንቱ ይሄ ነው። በቃ አሁን ኤቭሪ ትራዲሽንን ፔንቴኮስታል የሚባለውን እያገለልከው በኢፍ ራሱ ጥያቄ ስትጠየቅ አሁንም አልመልስም እያልክ ከዛ ደግሞ በኢፍ አንተ ግን ራስህን ደግሞ ሎጂክ እየሰራ ነው። ኤኒዌይስ እዚሁ የኢፍ እንትን ስለሆነ ማለት ነው። ሶ ስፔኩሌቲቭሊ የተናገርከው አይከብደኝም ይቀለኛል እያልክ ስለሆነ አሁን እዚሁ ደግሞ ሲምፕሊ ደብል ስታንዳርድ ስለሆነ ያደረከው አክቹዋሊ ከዚህ በላይ ይበቃኛል ብዬ አስባለሁ። ፖይንቱ ምንድን ነው? ፖይንቱ ግን ምንድን ነው? ያኛው ወንድም ይሄ ዳዊት የሚል ስም ያለው ወንድማችን ማለት ነው። እሱ ሉትራን ወንድም ነው እና እሱ አንድ ነገርን ተናገር። አይ ቲንክ ምንድነው እሱም ቅዱስ ቁርባንን ለመካፈል እንደ ሁለት አማራጭ ቢኖረኝ ለምሳሌ ጴንጤዎች ጋር ሄዶ የጌታ እራትን መካፈል እና
በጎን ደግሞ ኦርቶዶክሶች ጋር ቢሆን ከሁለቱ አንዱን ምረጥ ብባል እኔም የምመርጠው ኦርቶዶክሱን ነው ከጴንጤው አለ። እንደዚህ የሚለው ብሎ የሚናገረው ሌላኛው ፕሮቴስታንት ሉተራኑ ነው። እና ይሄ ነገር የሚያስደነግጥ ነው ወይ ከተባለ አያስደነግጥም። ለፕሮቴስታንቶችም ይሄ እኮ ሊያስደነግጥ አይገባም። በተለይ ምንድነው ከሚስጥራት አንጻር እንየው ካልን በቃ ምንም ለፕሮቴስታንት የሚያስደነግጥም ምናምኖቹ ኮንፌሽኖቻቸው ማለትም የእምነት መግለጫዎቻቸው እምነታቸውን የገለጹባቸው ሰነዶቻቸው ሁሉ የሚያሳዩት ይህንን ነው። የቱን ከተባለ ላይ ቅዱስ ቁርባን ላይ በተለይ ከመሳሰል አይነት ነገር አለው በጣም ማለት ነው። ስለዛ የሚያስደነግጥ ነገር አይደለም ነው። እና እንዴት እንደዚህ ትላላችሁ ምናምን የሚል ነገር ነው የተነሳለው። እና እስቲ እንስማ እስቲ። እሺ ጥያቄው ሰው ያለ ሳክራመንት መዳን ይችላል ነው? ኦኬ ዲፔንድ ኦን አወር ቴዎሎጂ። ምክንያቱም ቴዎሎጂውን ላይክ ድነት ቅጽበታዊ ብቻ ነው ብሎ የሚያምን ከሆነ ያኛው ላያስፈልገው ይችላል። የኛ ቴዎሎጂ ግን ድነት ቅጽበታዊ ብቻ አይደለም፣ ሂደታዊ ነው። ሂደታዊ እስከሆነ ድረስ የግዴታ ያስፈልገዋል። ሳክራመንት ሳንቲፋይ የምንሆንበት ጀስቲፋይ የምንሄድበት እስከ ግሎሪፊኬሽን ድረስ የሚቀጥል ሂደት ስለሆነ ድነትን በሶስት ትናንትናም ተናገር ያለው በሶስት ከፍለን ስለምንረዳና ስለምናምን ሉትራኖች ድነናል፣ እየዳንን ነው፣ እንድናለን ስለሆነ ድነት ሂደታዊ ስለሆነ ሂደታዊ ፕሮሰስ ሳክራመንት ምንም ባይወስድ ይድናል ከሆነ ግን በምንድን ነው ሳንቲፋይ የሆነ? ፕሪቪሌጅ ነው። የጌታ እራት፣ ጥምቀት የመሳሰሉት ነገር አልወስድም ካለ አንድ ስለት አስፈላጊ ነው፣ ኢምፖርታንት ነው፣ ኢሴንሻል ነው። እየሰማችሁ ነው ጋይስ? እንግዲህ አሁን ይህን እየተናገረ ያለው አንድ ኦርቶዶክስ ሰው አይደለም። ይህን እየተናገረ ያለው ኦርቶዶክስ ነው። እንዲህ ይላል ከታች ራሱ ይነሲን ዝች ላይ ቅዱስ ቁርባን ላይ ምናምን እንግዲህ ከነዛ ውስጥ እንግዲህ አንዱ ነው ይሄ ወንድም ናቸው። አንድ ጊዜ ደኛለው በቃ አለቀ ምናምን ሉተር በቃ ሉተር ራሱ የፕሮቴስታንት የተናገረውን ግን ሳነብላችሁ ግን የሆናችሁ ምንም ከጴንጤ ጋር ጭራሽ ማለት በጣም በብዙ ክንድ ነው የሚርቃቸው። እና እስቲ ቆይ አንዴ እንዲህ ይላል። እሺ ዝም ብዬ መጽሐፉ ልክፈትልህ። የፕሮቴስታንቲዝም ጀማሪው ሉተር አሁን ካሉት ጴንጤዎች ጋር እንግዲህ አነጻጽሩት። ምንፍቅና በራሱ ኃጢአት ነው። ኃጢአት ደግሞ ቀስ በቀስ እያደገ የሚሄድ ነው እና የምንፍቅና ወይም ኃጢአት እንዴት እንዳደገ በዛውም ታዩበታላችሁ። ቀደም ሲል ሉተር ሲነሳ በምን መልኩ ሲያስተምር እንደነበረ እዩ። ላርጅ ካቴኪዝም መጽሐፉ ላይ ጽሁፉ ላይ። በመሆኑም የመጀመሪያውን ክፍል ማለትም የዚህን ቅዱስ ሚስጥር ምንነት በአጭሩ አጤነናል። ስለ ቅዱስ ቁርባን ማለት ነው እንግዲህ ምንነቱ ምናምን ነገር ተናግሯል ቀደም ብሎ እና አሁን ወደ ኃይሉና ጠቀሜታው እንዲሁም ይህ ቅዱስ ሚስጥር በእርግጥ ለምን ዓላማ እንደተመሰረተ ወደ ማጥናት እንመጣለን ይላል። አሁን ጥቅሙ ምንድን ነው? ጠቀሜታው ምንድን ነው? ኃይሉ ምራና እዚያ ምን እንደምናገኝ ማወቃችን እጅግ በጣም ቃላት ግልጽ እና በቀላሉ ለእናንተ የፈሰሰ የሚለውን ቃል የኃጢአት ይቅርታ የምናገኝበት ጢር ቅዱስ ቁርባን ነው እንደምታውቁት ስለምንቀበል ወደ እርሱ ምክንያቱ በእርግጥም ከኃጢአቴ ዘንድ እንድበላና እንድጠጣ አዲሱን ፍጥረት ስለሚመግብና አዲሱን ፍጥረት ማለት ዳግም የተወለደውን ማለት ነው። በጥምቀት ዳግም እንወለዳለን ብሎ አስቀድሞ አስተምሯል። ስለዛስ አዲሱን ፍጥረት ስለሚመግብ የምን ምግብ አለው? እስቲ ጻፉት እስቲ። ፍጥረት ስለሚመግብና ስለሚያጠነክር የምን ድንገት ሰው የነፍስ ምግብ ተብሎ መጠራቱ ይሁን እንጂ ቀደም ሲል እንደ ሕክምና እስክንታክል ጥቃቶች ያጋጠሙናል። ስለዚህ እምነታችን እንዲታደስና እንዲጠነክር በትግሉም ደግሞ እንዳይደናቀፍ ይሰጣል። ምክንያቱም አዲሱ ነገር ግን ለተቃውሞ ስጋቱ ጠላት ነው። ሲያይ በኃይል እየተሽለኮለከና ሳይታወቅ ትዕግስት የለሾች እስክንሆንና በመጨረሻ ለእንደዚህ አይነት ጊዜያት እርታትንና መታደስን እንዲያስገኝልን ተሰጥቷል ብሎ ይናገራል። ከዛ በኋላ አሁን ላይ ያሉ ጴንጤዎች እንደሚሉት ቀደም ሲል የነበሩ አንዳንድ ዝንግሊ ተከታዮችም እነዚህ እንግሊም
አይ ይሄማ ምንም እንደው ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም፣ የኃጢአት ይቅርታም ሊሰጥ አይችልም ይላሉ። እስቲ አንድ የሙሉ ወንጌል እናውጣለን። እስቲ ከቻልክ ይሁን ፊት ለፊት ላይ ካለ አለ። እስቲ ፊት ለፊት ላይ ካለ ይናገራቸዋል። ሉተር እንዲህ ይላል እዚህ ላይ እንደገና የእኛ አታላይ መናፍስት እዚህ ላይ እንደገና የእኛ አታላይ መናፍስት ይላል። አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ። ራሳቸውን ምን ይላሉ? ያወላግዳሉ። ኦኬ፣ እንዴት ነው የሚያወላግዱት? ህብስትና ወይን እንዴት የኃጢአት ይቅርታ ሊያስገኙ ወይም እምነትን ሊያጠነክሩ ይችላሉ እያሉ ይጮሃሉ፣ ይለፈልፋሉ። እንዴት የኃጢአትን ስርየት ያስገኛል እያሉ ማለት ነው። ኦኬ፣ ልክ እንዴት አስመስለው ነው ለመቃወም የሚሞክሩት? በቃ ህብስቱ ወይን ብቻ ስለሆነ ያደሙም ወይን ብቻውን እንዴት እንደዚህ ያደርጋል እያሉ መለፍለፋቸውን መጮሃቸውን ይያያዙታል። ከዛስ እንዲህ ይላል አታላይ መናፍስት ናቸው ነው። በቃ ይኸው በግልጽ እኮ ነው የሚናገረው። አታላዮቹ መናፍስት ህብስት በራሱ ህብስት ስለሆነ ይህንን ያደርጋል እንደማንል፣ ነገር ግን የክርስቶስ ስጋና ደም ስለሆኑትና በቃሉ ስለታጀቡት ህብስትና ወይን እንደምንናገር ሰምተዋል፣ ያውቃሉ። ግን ምንድን ናቸው? አታላይ መናፍስት ናቸው። ምንም እንኳን እንደዛ ብለን ስለዚህ ይህ አይነቱ የኃጢአት ይቅርታ የሚገኝባቸው መንገዶች ሌሎች ነገሮች ሳይሆኑ እነዚህ መዝገቦች ናቸው እንላለን ብሎ ይናገር። አታላይ መናፍስቱ እስቲ ካወጣ 203 ነገር ነው። እስቲ እኔ እርግጠኛ ገጹን አላስታውሰውም ወይስ ላውጣልህ? እሱ ትለወር ላይ ሰዎች በአምልኳቸው የሚለው ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ተመልከቱ። ይሄ መጽሐፍ የማን መጽሐፍ እንደሆነ አሳያቸው አንዴ። ይሁን አይሰማም? ኧረ አይሰማም። አሁን ይሰማል። እስቲ የምን መጽሐፍ እንደሆነ አሳያቸው። ስታክ እያደረገብኝ ነው። አንብብላቸውና እመለሳለሁ። ስታክ እያደረገብኝ ስለነበር። እሺ። ኤኒዌይስ የሙሉ ወንጌል መሰረታዊ ክርስትና ትምህርት ማስተማሪያ መጽሐፋቸው ነው። ያውም ለአስተማሪዎች የሚሰጥ ማለት ነው። እንዲህ ይላል ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። አሁን ሁለቱን ብቻ ስርዓቶች ያነሳሉ። ምንና ምንን? ጥምቀትና የጌታ እራትን። እሺ፣ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት አለ። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት አለ ይላል። እስቲ እዩት በደንብ ጋይስ። ይሄ የሙሉ ወንጌል ነው። በስርዓቶቹ ውስጥ በጥምቀትና በቅዱስ ቁርባን ማለት ነው። Apa? Hold your questioning.
Isabel, have I been successful for the teaching position today? ውጤቱ ኦኬ ጥቅሙን በለው ኃይሉን በለው ውጤቱን ይላል። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለምንድን ይላል? የሚጠመቀው ምን ለመሆን ነው አለ? ለማዳ ለምን ምንድን ነው? እኔንም አይነበብልኝም። ለማዳ ምንድን ነው? አንቺ የተመታሽ ሰው አይመች ነው። እሺ ኦኬ። ይልቁንም ቃላቱ እንደሚሉት የሚጠመቀው ለምንድን ነው አለ? ማንም ሰው ከኃጢአት ከምን ከኃጢአት ከሞት ወደ ክርስቶስ ሰው እንደሚያውቀው አለ ከኃጢአት ከመቆ ለዚህ ነው። እሺ ቁጥር 10 ሊገለጽ የማይችል ሀብት እንደሚገባው ታያላችሁ። ይህ እንዲህ አይነት ውጤት ሊኖረው ላይ እንዳልነው የእግዚአብሔር ስም እንዳለ በመሆኑም ቅዱስ ጳውሎስ ሰው ለአዲስ ልደት የሚሆን የተባረከ ተገልጿል እና በመንፈስ ቅዱስ መታደስ አዳን በብዙዎች ፈተውታል። ይጠራ ነበር ለአዲስ ሆነ ምን ተብሎ መለኮታዊ ውሃውን እዚህ ጋር ጸጋን የተለየ ጸጋ የለው 28 ላይ ነገር ግን አቂዎች ናፍስት ምን አሉ? እነዚህ የኛ ሁሉ ነው ስለን እንመልሳለን። እውነት ነው። በኋላ ላይ እንደምን አይደለም ጥምቀት ከእግዚአብሔር ነው። እነዚህ እውር መሪዎች ግን ይገባ ለማየት ፈቃደኞች ፍጹም ድነትና ህይወት ያለ ሁኔታ እንደገለጽ ነው። ጥም ይጸልያል ምናምን ሲኒያን የሆነ ፎርሙላን ያስቀምጣሉ። እዚህ ጉዳይ አልጸነ ገለጸው ካልን ባጭሩ በዛም ዳግም እንወለዳለን ነው ከውሃው ኦኬ። ይህንን ሳምን አለ ቃሉን እግዚአብሔርን ማመን እንጂ ሌላ ምንድን ነው ይናገራል? ሌላ ምንድን ነው? ስለዚህም በአጭሩ ለመጀመሪያዎቹ እነዚህ ለሉተርና ለሌሎችም ጥምቀት በቃለ ድህነት አለቀ። የቅዱስ ቁርባንን ብታዩትም በቃ ይሄው ነው። ይህንን ደግሞ የሉተርን ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት መሰረታዊ የክርስትና በዚህ ነው ተመርቶ የሚመጣው። እሺ ከየት መጥቶ ወይ አስተማሪ ደግሞ እሺ እስቲ ምን አለ? ይሄን ሁሉ ያስተማረው አስተማሪ ደግሞ እንደዚህ ብሎ ይመልሳል። ይሄው ሳይሆን የሰው ስርዓት ትምህርት ነው። አንዴ ያስፈልጋል። የህፃናት ጥምቀት የሰው ስርዓት የሆነ ትምህርት ነው ወንድሞቼ፣ የመጽሐፍ ቅዱስ ትምህርት አይደለም። ያው እንዳልኳችሁ ከነዚያ ቤተክርስቲያናት ጠርታ ያሉት በሙሉ ሄደው የሚንፏቀቁት ጴጥሮስ እንዲህ ብሎ እንደዛ ብሎ የቆጵሮሱ ሰውዬ እንዲህ ብሎ የእስክንድሪያው ጳጳስ እንዲህ ብሎ እንዲህ አይነት ኮተት ነው መስማት የሰለቸኝ። ኮተታ ነው። የእግዚአብሔር ቃል ያላለውን ዮሐንስ ያላለውን የእስክንድሪያው ሊቀ ጳጳስ እንዲህ ያለ ብለው ሲል ሳቄን ያመጡታል ክርስትና ውስጥ ማለት ነው። ሁኬርስ ስለ እስክንድሪያ ሊቀ ጳጳስ፣ ስለ ቆጵሮሱ ጳጳስ፣ ካርቴጅ ላይ የነበረው ጉባኤ ስብሰባ ምናምን ነገር እዛ የተሰበሰበው በሙሉ ብራዘር በሙሉ በመንፈስ ቅዱስ የሚመራ ጉባኤ አይደለም። ካርቴጅ ብሎ ሲለኝ እኔ ይመጣና መንፈስን ከሐዋርያቱ ይንገሩ ዮሐንስ አድቀም
ትምህርት በፊርማ አይጸድቅም። የኢትዮጵያ ኦርቶዶክስ ግን በፊርማ ተጸድቃለች። ያውቁት የእግዚአብሔር ልጅ ኢየሱስ ክርስቶስ ያላስተማረው በክርስትና ዓለም ውስጥ እነዚህ የቤተክርስቲያን አባቶች ተብሎ የተባሉት ያው እንዳልኩ የእንትናው የካርቴጁ የእስክንድሪያው የአንጾኪያው ምናምን ነገር እያሉ ብለው የሚሉ ማለት ነው። አይመለከተኝም። እኔ ጴንጤ ነኝ። እኔ ጋር ሰው ከመጣ ሐዋርያት ምን ብለዋል በህፃናት ጥምቀት ጉዳይ ነው የሚል ከዛ ነው የምጀምረው። ምንም አላሉም ብለህ ካልክ ዞር በል፣ መንገዴ ልቀቅልኝ። ሂድና እዛው የምትጨቃጨቅበት ተጨቃጨቅ። እኔ ይሄን ያህል ይበቃል። የሚገርም ነው ቀለድ የሞከረው እና የቤተክርስቲያን አባቶችን ዞር በሉ ይልና መጽሐፍ ቅዱስን እሱ ራሱ ተረጉሟል ማለት ነው። እንዲህ ብሎ እና ሉተር ደግሞ ይህ ገብቶ ዳርያስ አልኩሽ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ እንትኖች፣ ምስራቃውያን፣ ምዕራባውያን የኔ አባት ጌታዬ ኢየሱስ ከኔ ጋር ስላለ ይህን ትውልድ አልፈራውም። ኢየሱሴ ውጣና አገልግል ብለህ ስትለኝ የማንንም አሮጊት፣ የማንንም ሽማግሌ፣ የማንንም ፍንዳታ፣ የማንንም ድንፋታ አልፈራም። ኢየሱስ ምን ብለዋል? በጥምቀት ጉዳይ፣ በቁርባንስ ጉዳይ፣ በነገረ ድነት ጉዳይ ለቅዱስ ቁርባኑ መጽሐፍ ቅዱስ ምን? ኦኬ መጽሐፍ ቅዱስማ አሁን እኮ ስለ ጥምቀትም ስለ ቅዱስ ቁርባንም የተናገሩ ነገር አለ። ግን ያንን የመጽሐፍ ቅዱስን ነገር አባቶች ያብራሩትን ዞር አድርገ እኔ ራሴ ላብራራ። እንዲህ እኮ በጣም ምን አይነት እመኑ ለሐዋርያት ዘመን የቀረቡ የቤተክርስቲያን አባቶች መጽሐፍ ቅዱሱን እንግዲህ እነሱ የሚያብራሩበት መንገድ ይኖራል አይደል? ወይም ደግሞ የቤተክርስቲያን አስተምህሮ ያስተላለፉበት መንገድ ለምሳሌ ከሐዋርያት የተማሩ ሌሎች አባቶች አሉ አይደል? እነዚህ አፖስቶሊክ ፋዘርስ የሚባሉ ሐዋርያዊ አበው የሚባሉ ልክ እንደነ ፖሊካርፕስ እንደነ አግናጢዮስ ምናምን ያሉ አሁን እንደነዚህ አይነት አባቶች የቤተክርስቲያንን አስተምህሮ ሲያካፍሉ ወይም ደግሞ ሲያስተላልፉ ከነሱ ቀደም ብሎ ከነበሩት ሐዋርያት በመቀበል ነው። ከነሱ ጋር በአካል የሚተዋወቃሉ። በአካል ቀጥታ ከእነርሱ ተምረዋል። የተማሩትን እየተናገሩ ነው። ዝም ብሎ ጽሑፉን ብቻ በማንበብ ሳይሆን በአካልም ተምሯል። እነሱ ኦልሬዲ ትምህርትን ወስደዋል። እነሱ ደግሞ ለቀጣዩ አስተላልፈዋል። እንደዚህ በቅብብሎሹ ሲመጣ ጥንት ላይ የነበሩ አባቶች የሰጡትን ማብራሪያ ወደዛ ዞር አድርግልኝ። እሺ እኔ ራሴ ተረጉማለሁ። ስለዛ ከቤተ ክርስቲያን አባቶች ሁሉ እኔ ይበልጣለሁ። ኦኬ አይ እኔ መንፈስ ቅዱስ ስለሚያስተምረኝ ነው ሊል ይችላል። እነዛን ሁሉ የቤተ ክርስቲያን አባቶች መንፈስ ቅዱስ አላስተማራቸውም፣ እኔን ግን እያስተማረኝ ነው እንደማለት ነው። መንፈስ ቅዱስ ጥንት ላይ አይሰራም በአባቶች ላይ፣ በዚህ ሰውዬ ላይ ደግሞ ይሰራል። በሆነ ጎረምሳ ላይ ይሰራል፣ በሆኑ አባቶች ላይ አይሰራም። እና በጣም ፈኒ ነው። በጣም በቃ ፕሮቴስታንቲዝም በዚህ ደረጃ ነው። ሰው ሰራሽ ትምህርታቸውን ለማጽደቅ ሲሉ አባቶችን በምን ደረጃ እንደሚቀልዱባቸው ወይም ጠንከር ያለ ነገር እንያዝ ብለው ከተነሱም ግን እውነታቸው ነው። ለነገሩ በነገራችን ላይ አባቶችን ትምህርት አይ ጠንከር አድርገን እንያዝ ካሉ ዞሮ ዞሮ ወደ ክርስትና መምጣታቸው አይቀርም፣ ወደ ኦርቶዶክስ ማለት ነው። የአባቶችንን ትምህርት አዎ እቀበላለሁ በስነ ስርዓት ብሎ ኮንሰንሰሱን ምናምን ነገር ማለት ኮንሰንሰስ ያለበትን ለምሳሌ እንደው ሌላው ቢቀር በአባቶች ዘንድ በምዕላት የሚታመን በአባቶች ዘንድ በቃ በስምምነት በሁሉም ዘንድ የሚታመነውን ትምህርት ሁሉ እቀበላለሁ ቢሉ መጨረሻቸው ኦርቶዶክስ መሆኑ። ስለዛ ምንድን ነው አባቶችን ሁሉ ዞር አድርጉልኝ እና አስቸጋሪ ነው አስቸጋሪ ነው። እሺ ቀጥላ እዚህ ጋር ደግሞ የሁለቱ አንድ ሉተራን እና አንድ ጴንጤቆስጣል በስጋና ደሙ ላይ ያላቸውን እይታ እየተጠያየቁ ነውና ይሄን እስኪ አድምጠው። የጌታ እራት መካነ ኢየሱስ ሄጄ መውሰድ ይችላለሁ ብለህ ነበር አይደለም? ምናልባት ሚስኮት እንዳላርግ ከምን አንጻር እንደሆነም ተናግሬያለሁ። ለታቱ ስድስት ካልተባልኩኝ ድረስ እኔ ችግር የለብኝም፣ ምክንያቱም ክርስቲያኖች ናቸው ብዬ ስለማምን። ኦኬ መካነ ኢየሱስ የጌታ እራት የዘላለም ሕይወት ይሰጣል የሚለውን አስተምሮዋን እያወቅ
አንተ ደግሞ መካነ ኢየሱስ የምታስተምረው ትምህርት መጽሐፍ ቅዱሳዊ አይደለም ትወስዳለህ ማለት ነው። አንተም እንደዛው ይላሉ። ኦርቶዶክስ ሂጄ የማልወስደው ያዘጋጀው አይደለም ህይወት የሚሰጠው የሰውየው እምነት ነው አይደለ? እግዚአብሔር መገኘት አለበት ብዬ ስለማምን ነው። ኦርቶዶክስ ሂጄ ማለት ግን ኦርቶዶክሶቹ እንዳለ ጠፍተዋል እያልኩኝ ግን አይደለም። ኦርቶዶክስ ድኗል ብዬ ስለማላምን ባልዳነ ድኗል ብዬ ስለማምን ነው። ከዛ አንፃር እሺ ኦኬ። በጣም ይሄ ደግሞ ያው ጥሩ ምንድን ነው ኦርቶዶክሶች የሚወስደው የዳነ ጉባኤ ዳነ ኢየሱስ የዳነ ጉባኤ ነው እና ይሄ የዳነ ጉባኤ ስለዚህ በጌታ በኢየሱስ መካነ ኢየሱስ ጋር ሲል አሜን አለ። ይሄንን እምነት ይዛለ አንተ ቅዱስ ሰው የማታመን ከሆነ ሄደ ያ እንግዲህ ቅዱስ ቁርባኑ የሚሰጠው ሰው እውነተኛ የጌታ ስጋና ደም ነው ብለህ የመቀበል አቅሙ አለ። አይ ትምህርቱን አልቀበልም ካልክ ደግሞ እንዴት ነው ልትቀበል እንጂ አለ ነው እያልክ ነው። እንዲህ ደግሞ የጌታ በጣም እኮ የሚያስቡት ጴንጤዎች በቃ ሊትራሊ አይሰሙም። እሳት ካለ ከዛን የሆነ ልስተ ቢሆን የራሱ ጉዳይ ዳር ያዝ ነው እና ጴንጤ መሆን ከሚያስፈራ ቅዱስ ቁርባን ይህ የጌታ ደም አሜን ብለህ ትቀበላለህ ወይ ነው? እንደ የጌታ ስጋና ደም ነው ብሎ ያምናል ወይ? ከዛ ቅዱስ ሚስጥር የሚገርም እኮ ነው። አሁን ኤኒዌይስ እስቲ ሌላ የምታሰማን ነገር ካለ እስቲ እንትን እንበል። አሁን ያልከውን ራሱ ይደግመዋልና እንደማያምን ራሱ ይደግመዋልና እሱ ላስደምጣችሁና ወደ ዮኒ እሄዳለሁ። ማለት ከቻልክ ምክር ነው እንጂ ጥያቄ አይደለም ያለ ማለት ነው አይደል? እኔ ጥያቄ ያለ መስሎኝ ነው። ግን ወደዛ አትሂድ ብለኛል አላልኩትም እኮ አላልኩም፣ አልሰማም ማለት ነው። እኔ ወደዛ አትሂድ ብሎኛል ሳይሆን ይሄ ትምህርት ልክ አይደለም፣ የውሃ ጥምቀት ያድናል ብዬ አላምንም። ይሄን ነው ማስተምረው ያለሁበትም ህብረት እንደዛ። ለዚህ ንግግር ከሆነ ይቅርታ ጠይቅ ያልከኝ እምነቴ ነው። እንዴት እምነቱንም የሚያስተምረውንም ሰው መዳን እንዴት ዮኒ ብሎ ጭራሽ ይሰጣል። የድህነት ትምህርት ማለት የመዳን ትምህርት ማለት ነው። የመዳን ትምህርት፣ የድህነት ትምህርት፣ የድህነት ትምህርት ጥምቀትም አይደለም፣ ቅዱስ ቁርባንም ለዘላለም ሕይወት አይደለም፣ ለድህነት አይደለም ምናምን ብሎ የሚናገር ሰው የድህነት ትምህርትን አስተምሮ ከዛ በኋላ ምንድን ነው ምን ሰምተህ ልትድን ነው? ኢየሱስ ካስተማረው ትምህርት ፍጹም ተቃራኒ የሆነ ትምህርትን ሰምተህ ልትድን በፍጹም አትችልም ነው። እሺ ዮኒ ምን የምታስበው ነገር ካለ እስቲ። እሺ የመጨረሻ ማለት ይሄ ሆኖ ሳለ የህፃናት ጥምቀት ጋር በተያያዘ ነው። ያው ሉተራን ነው ዳዊት እና ቃሌ ናቸው እና ኤፍሬም ጥያቄ ጠይቋቸው የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ያለ ሆይ ሲምፕሊ የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ብዬ አልቀበልም። ሲምፕሊ ስህተት ውስጥ ናቸው እነዛ ሰዎች የሚያደርጉ ሰዎች ህፃናት ስላጠመቁ በቃ እንትን ውስጥ ናቸው። ኤክስፕሊሲትሊ መጽሐፍ ቅዱስ ላይ ያለና በመጽሐፍ ቅዱስ ፕሪስክራይብ የተደረገ ነገር ነው ብዬ ስለማላምን የህፃናት ጥምቀትን መጽሐፍ ቅዱሳዊ ስትሪክትሊ መጽሐፍ ቅዱሳዊ ነው ብዬ አላምንም። የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ብዬ አላምንም። መጽሐፍ ቅዱሳዊ ነው ብዬ ነው ካልን ስህተት ውስጥ ናቸው ማለት ነው። የህፃናት ጥምቀትን የሚያደርጉት አቀት ላይ ካልተከራከርን እንደዚህ የሚያምኑ ደግሞ እንደዚህ ሊመጡ ይችላሉ። ግን ስቲል ግን የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም አለ። በጣም በሚገርም ሁኔታ ግን መጽሐፍ ቅዱስ ብቻ ብሎ የተነሳው ሉተር የህፃናት ጥምቀትን ይቀበላል። መጽሐፍ ቅዱስ ብቻ ብሎ የተነሳው ሌላኛው ደግሞ ጆን ካልቪን የህፃናት ጥምቀትን ይቀበላል፣ የሚቃወሙትንም ያወግዛል። ሌላኛው መጽሐፍ ቅዱስ ብቻ ብሎ የተነሳው ጥምቀት አያድንም ብሎ የካደው ኡሪጅ ወንጌል ራሱ የህፃናት ጥምቀትን ይቀበላል። መጽሐፍ ቅዱሳዊ ሳይሆን ነው መጽሐፍ ቅዱስ ብቻ ብሎ ተነስተው እንዲህ የሚያምኑት። አይ እኔ ለኔ ነው እንግዲህ አሁን ያው ለኔ መጽሐፍ ቅዱሳዊ አይደሉም ለማለት ነው ሊል ይችላል አንድ ሰው። ኦኬ እሺ አሁን ለዚህ ልጅ መጽሐፍ ቅዱሳዊ አይደለም ይሄ ትምህርት፣ ለነ ሉተር ደግሞ መጽሐፍ ቅዱሳዊ ነው። በምር የሚታወቀው የምር መጽሐፍ ቅዱሳዊ ይሁን አይሁን ታዲያ በምር የሚታወቀው እንግዲህ የራሳቸውን ሊጠቅሱ ክርስቲያን ይታወቃል። ስለ ሰው መጽሐፍ ቅዱስ ብቻ የሚለውን ትምህርት በእያንዳንዱ ርዕስ ላይ ቢያዩ በቃ እስቲ
የምን ማስረጃ ነው ወዳጄ? ማነው ስሙ? ኤርሜስ ሰው ሰማህ እኮ አሁን የተከፈተውን እና እንደዛ ነው። ኦኬ ሰው ሌላ የምናየው ነገር ከሌለ ጠቅለል እናደርገውና እንጨርስ ማለት ነው። አይ እኔ ከመውጣቴ በፊት አንድ ፈን ቪዲዮ አሳይቼ ለህዝቡ እወጣለሁ። በትምህርት ብቻ እንዳናጨናንቃቸው። ቃል በልቼዋለሁ አብልቶኛል ጌታዬ። ስልሳ ገጻ ገላትያን ማገሳበላል የስል ፊልጵስዩስን ማገሳበላል። ሰው በልቡ ሃሌሉያ፣ ሰው በልቡ ሞልቶ የተረፈው ባፉ ያወጣል ብሎ ስላለ ማለት ነው። የስል ማቴዎስ ወንጌል ነው ማገሳበት። ጴንጤ እንደዚህ ነው የሚያጋሳብህ። ጴንጤ ካጋሳብህ ድክም ያሉ ስህተቶች ግን አድክም ሰው ግን ነው ይሄንን ሳገሳ ፊልጵስዩስን ነው አላል። ይመች አሪፍ ነው። ኤኒዌይስ ሰው ጠቅለል ስናደርገው በፕሮቴስታንቲዝም ውስጥ እንደዚህ አይነት አንድነት የለም ነው። ህብረት ሊያስደረግ የሚችል እንኳን አንድነት የለም ነው ባጭሩ። እውነቱን ለመናገር ህብረት እንደዚህ ሊብራል እየሆኑ መጡ እንጂ መጥተው የሆነ ዝም ብሎ እንደዚህ እንቀላቀል ካላሉ በስተቀር ኮንዘርቫቲቭ የሚሆኑ ከሆነ በተአምር የህብረትም አንድነት ኖርማል ህብረትም ሊያደርጉ እንኳን በማይችሉበት ደረጃ ነው እርስ በእርስ የተለያዩት እና እርስ በእርሷ የምትለያይ መንግስት ልትጸና አትችልም እንዳለ ጌታችን ኢየሱስም። ፕሮቴስታንቲዝም እርስ በእርሷ የምትለያይ መንግስት ስለሆነች ወይም እርስ በእርሱ የሚለያይ መንግስት ስለሆነ ፕሮቴስታንቲዝም ሊጸና አይችልም ማለት እንችላለን ነው። ከዚህ አንጻር ይበቃናል። እሺ አንተሽ የሚያሳየንን አይተን እንጨርስ። ያሁኑን ያጽናለህ ሙለታም ብዬ ነው አይሻልም? ኦኬ እስቲ ወንጌል ይሰብኩ ነው። ቴዎሎጂያቸውን ለማስረት ነው። አለቀ። ቴዎሎጂያቸውን ለማስረት ነው። ቴዎሎጂያችን ይሄ ነው እወቁት። ከዛ ደግሞ ይሄ ነው ቫሊድ ካልሆነ ሳክራመንት ወደ ቫሊድ ካልሆነ ወደ ቫሊድ ወደ ሆነው ነው። አና በግልጽ ስትናገር ሰምቻታለሁ። ለአንድ ሰው ለዳኒ እንኳን የአባቶች ትምህርት እንትን ይላል ይመጣል። ወዴት ነው ይመጣል ብላ የምትለው እና ምንም ከጴንጤቆስጣን ጋር አልወስድም። ከኦርቶዶክስ ጋር ከካቶሊክ ጋር ወስዳለሁ። ከኦርቶዶክስ ጋር ከካቶሊክ ጋር ህብረት ማለት ይሻለኛል። ኮሚኒየን የህብረቱ ማዕከል ነው። ባይዘው መጽሐፍ ቅዱስ ነው። አይ ቲንክ ኮሚኒየን መውሰድ ባይዘው አንድ ስጋ መሆን ነው። ይሄ የጌታ እራት መውሰድ ማለት ነው። አንድ ስጋ መሆን ነው። ከአንተ ጋር የጌታ እራት አልወስድም ማለት ከአንተ ጋር አንድ ስጋ አይደለም እንደማለት ነው። ሌላ የተለየ ነገር የለውም። ባይዘው ያንን ነው የሚያሳይ። አንደ ቆሮንቶስ ምዕራፍ 10 ላይ ነው ይዛችሁና የምንባርከው የበረከት ጽዋ ከክርስቶስም ደም ጋር ህብረት ያለው አይደለም። የምንቆርሰው እንጀራ ከክርስቶስ ጋር ህብረት ያለው አይደለም። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ሁላችንም ያንን አንዱን እንጀራ እንካፈላለንና አንዱን እንጀራ እንካፈላለን የሚል ነገር አለ ማለት ነው። ስለዚህ ይህንን ከተባለ ኦኬ ቴንክ ዩ ተብሎ ስለዚህ ያንን አውቆ ማድረግ ያለብንን ነገር ማድረግ ነው እንጂ ያለብን ዝም ብሎ እዚህ ጋር ለሚወረወረው ፖለቲካ እንትን ፍላጻ በመፍራት የሌለውን ነገር ሸፋፍነህ አንዱም ያለው ነገር አይደለም ለምናገር። ስለዚህ ግሪስት የሚገኘውን ድህነት አናገኘውም ካለ ትብረት ነው ያለው። ታዲያ የራሳችን ትምህርት ብሎ ማስተማር በቃ እኛ እንተው ወደ እናንተ ቴዎሎጂ እንዲሁም ከዚህ በኋላ ቴዎሎጂያችንን በትክክል ነው የምናስተምረው ያለምንም መሳቀቅ እንትና ይነካ ይሆን እንትና ይነካ ይሆን የሚል ምንም አይነት ፍራቻ ሳይኖረን ቴዎሎጂያችን እንዳለው ያ እንትን እንዴ ይሄማ እንትን ሲል ነበር እኮ ከምንድን ነው ያለው ከቃለ ሕይወትና ከመካነ ኢየሱስ ነው ለዚህ አይነት ነገር አዎ ብሏል። እዚሁ ላይ አለ። አስበው ለወንጌል አይተው ቃለ ሕይወት ሁለቱ ወጥተው ከዛ በኋላ የጥምቀት ጉዳይ ላይ ሳይስማሙ ቀርተው እርስ በርስ ተጣልተው ሲመለሱ ማለት ነው። ይህ በጣም ሜክሲኮ ጋር እና ጋይስ ነው ሰላም ቃለ ሕይወት ያሰማልን። ዮኒ ሐኪም ናቱን ሁላችሁም ሉተራንና ጴንጤ መካከል የ15 ቀን የተኩስ አቁም ስምምነት ተፈርሟል። እንግዲህ መልካም የተኩስ አቁም